ዛሬ ያመጣሁላችሁ ኤችፒ ላፕቶፕ ነው። ይህን ላፕቶፕ ብዙ ሰዎች ሲጠቀሙት የማየው ላፕቶፕ ነው። ኤችፒ ላፕቶፕ በመባል ይታወቃል። ለጌሚንግ እና ለኤዲቲንግም በጣም አሪፍ ነው እና ይህንን ላፕቶፕ የተለያዩ የኮምፒውተር ሱቆች ውስጥ ልታገኙት የምትችሉት አይነት ነው። ብዙ ቦታዎች ይገኛል። እንዲሁም የራሱ የሆነ አሪፍ የሆነ ፊቸሮች አሉት። ይህ ኮምፒውተር ከፖርቶቹን ጀምርና እዚህ ጋር ታይፕ ያለን ዩኤስቢ ታይፕ ለፍላሻችን፣ ከዛ ጋር በኩል ደግሞ ብዙ ፖርቶች አሉት። በኤርፎን ጃክ ኤርፎን መጠቀም እንችላለን። ታይፕ ያለ ዩኤስቢ ታይፕ ለፍላሽ፣ ኤችዲኤምአይ፣ አርጂ45 ኢንተርኔት መጠቀም እንችላለን በኬብል። እንዲሁም ደግሞ ታይፕ ሲ እና የኖርማል የላፕቶፖች ቻርጀርን መጠቀም እንችላለን እና ደስ የሚለውን ነገር ደግሞ ከጫፍ ጋር ኢንተርኔት ሲም አስገብተን መጠቀም እንችላለን። እንደ ስልካችን ሲም ያነባል ማለት ነው። ወደ ውስጥ ስናይ ታዲያ ማውዙ አሪፍ ነው። እንደምትመለከቱት ደብል የሆነ ማውዝ ክሊኮች አሉት። እዚች ጋም ክሊክ ማድረግ እንችላለን። ሁለት ቦታ ነው ማለት ነው። እቺኛው የውስጠኛው ብትበላሽብን ከውጭም ክሊኮቹ ይሰሩልናል። ዊንዶውስ 11 ፕሮ ነው የሚጠቀመው። ኪቦርዶቹም በጣም አሪፍ የሚባል ኪቦርዶች አሉት። እስከ ታች ድረስ ይከፈታል። ሂንጁ ምንም አያስቸግርም። አሪፍ የሚባል ሁኔታ ላይ ያለ ኮምፒውተር ነው። ኮራይ 7 ነው የሚጠቀመው። ኮራይ 7 ደግሞ ሃይ ኤንድ የሚባል ፕሮሰሰር ነው። ስለዛ በጣም ፐርፎርመር የሚባል ላፕቶፕ ነው። በጣም አሪፍ ስራዎችን እንሰራበታለን። ኪቦርዶቹም እንደምትመለከቱት በአሪፍ የተሰራ ኪቦርድ ነው ያለን። ስጽፍበት ነበር። አሪፍ የሆነ ፐርፎርማንስ አለው። በተጨማሪም ፊንገር ፕሪንት ሪደር አለው። እንደ ስልካችን አሪፍ የሆነ ፈጣን የሆነ ፊንገር ፕሪንት ሪደር አለው። በአሻራ ነበር ስከፍት የነበረው ይህንን ኮምፒውተር። በጣም የምትቸኩሉ ስራ ፓስወርድ ምናምን ለማስገባት ጊዜ የላችሁ ሰዎች በፊንገር ፕሪንታችሁ በጣም ተጠቃሚ ትሆናላችሁ። ሴቲንግ ውስጥ ገብታችሁ እንደ ስልካችሁ አድ ታደርጋላችሁ ፊንገር ፕሪንታችሁን። ሁለት እና ከዛ በላይም ፊንገር ፕሪንት መጠቀም ትችላላችሁ። በተለይ ደግሞ የፋሚሊ የሆነ ኮምፒውተር ከሆነ ብዙ ሰዎች ማስቀመጥ ይችላሉ። ፊንገር ፕሪንት አድ ማድረግ ይችላል ማለት ነው። ስለዚህ እና ይሄን ነገር ፊቸር መጠቀም እንዳትረሱ። ኦል ሴት ይለኛል እና ደስ የሚለው ነገር ይሄን ብቻ አይደለም፣ በፌስ አይዲ መጠቀም ትችላላችሁ። ፊታችሁን ማስቀመጥ ትችላላችሁ ማለት ነው። ካሜራውን እያየ ከዛ በኋላ ፊታችሁን ይለያል። ስለዛ ብዙ አይነት የመክፈቻ ዘዴዎች አሉት። ደስ ይላል። ፊንገር ፕሪንታችሁን መጠቀም የማትፈልጉ ሰዎች ፌሳችሁን መጠቀም ትችላላችሁ። ሁሉንም ያማከለ ኮምፒውተር ነው። እዚህ ጋር የምትመለከቷቸው የስፒከሮቹ ቦታዎች ናቸው። ድምጾቹ በዚህ ጋር የሚወጡት። ስንከፍተውም ምንም አያስቸግረኝም። ድጋፍ አልሰጠውትም። እንዳያችሁት ከሆነ እንደ ባለፈው ሌኖቮ አላስቸገረኝም። ካሜራውም አሪፍ የሚባል ካሜራ አለው። እዚህ ጋር እንደምትመለከቱት መሸፈን እንችላለን። ለሴኩሪቲ ሲባል መሸፈኛ ያላቸው ብዙዎቹ ኮምፒውተሮች። ጥራትም አሪፍ የሚባል ነው። ለሚቲንግ እና ራሳችሁንም ሪከርድ ለማድረግ የምትጠቀሙት አይነት ጥራት ያለው ነው። ሂንጁም አሪፍ ነው። እንደ ባለፈው ግን እስከ ጫፍ ድረስ አይከፈትም። እንደ ባለፈው ሌኖቮ እንዳያችሁት ከሆነ እስከ ጥግ ነው የሚከፈተው ያኛው። ይሄኛው ግን ራሱ የሚሰጣችሁ ሊሚት አለ ማለት ነው። ሲይዘውም ደስ ይላል። የታብሌት ይመስላል አንዳንድ ጊዜ ቀለል ያለ ስለሆነ። ማውዝም አለችው መካከል ላይ። ከኪቦርዶቹ መካከል ብዙ ነገሮች ሁለት ነገር አላቸው እዚህ ኮምፒውተር ላይ። ማውዝም ሁለት አላችሁ፣ ክሊኮችም አሉ። ሁለተኛ ብዙ አይነት መንገድም ኮምፒውተሩን መክፈት ትችላላችሁ። ኤክስትራ ነው። ብዙ ኤክስትራ ፊቸሮች አሉት ማለት ነው የኮምፒውተር። ስፔኮቹን ስናይ ደግሞ ኮራይ 7 ነው። ዊንዶውስ 11 ፕሮ ነው የሚጠቀመው። 8 ጂቢ ራም በ512 ጂቢ ስቶሬጅ አለን። 4 ጂቢ ግራፊክስ ካርድ ይጠቀማል። ይህ ግራፊክስ ካርድ ግን ዴዲኬትድ የሆነ ግራፊክስ ካርድ አይደለም። ግን ለጌሞች ምንም እንትን አይኖረውም፣ ችግር አይኖርበትም። ከባድ ጌሞችን አሪፍ አድርጋችሁ ትጫወታላችሁ። አንድ እዚህ ኮምፒውተር ላይ ያየሁበት ችግር ቢኖር ፊልም ሳይ እና ጌም ስጫወት የስክሪኑ መጠን ትንሽ አንሷል። እንደምትመለከቱት ጥግ እስከ ጥግ ቢይዝልን ኖሮ አሪፍ ይሆን ነበር። ትንሽ ሰፋ ቢያደርጉ ስክሪኑ ቬዝሎቹን አጥበውልን አሪፍ ይሆን ነበር። እንደዚህ እንደባለፈው ኮምፒውተር አሳይቻችኋለሁ። ከጥግ እስከ ጥግ አላቸው፣ ደስ ይላሉ። ግን ቢሆንም አሪፍ ነው። ይሄም የባለፈውም ኤልሲዲ ስክሪን ታይፕ ነው የሚጠቀሙት፣ ግን ጠበብ ቢል አሪፍ ነበር። እና ከቪዝሎቹ መተለቅና ከስክሪኑ ጥበት በተለየ ሌላ ነገር እንዳለ አሪፍ ነው። ፊልም ለማየት ጌም ለመጫወትም ደስ ይላል። ይሄ ፒኤስ የሚባለው ጌም እየተጫወትኩኝ ላሳያችሁ።
ካቋረጥኳችሁ ይቅርታ። አሪፍ ኢንትሮ ነበር። እንደምትመለከቱት ግራፊክሱም አሪፍ ነው። ስክሪኑ አሞሌድ ወይም ኦሌድ ባይሆንም አሪፍ አድርጎ ጥርት አድርጎ ያሳየናል። ስለዚህ እነዚህ ትላልቅ ጌሞችንም እንደ GTA 5 ወይም ሃይ ኳሊቲ የሚፈልጉ ጌሞች ስትጫወቱም ሃይ የሆነ ሪዞሉሽን ባታረጉትም መካከለኛ ላይ ልትጫወቱ ትችላላችሁ ማለት ነው። እና ይህንን ኮምፒውተር ጂአይ ላይ ባየሁት መሰረት እና ሌሎች ሱቆችንም ባጠያየቁት መሰረት ከ65000 እስከ 75000 ብር ልታገኙት ትችላላችሁ። ዩዝዱን ከሆነ እስከ 65000 ብር፣ አዲሱን ደግሞ ከ70 እስከ 75000 ብር ይገኛል ማለት ነው። እንደምታዩት በጣም ስሙዝ ኮምፒውተር ነው። ብዙ ፊቸሮች አሉት። ፊንገርፕሪንት አለው። አሪፍ የሆነ ፌስ አይዲ መጠቀም ትችላላችሁ። ብዙ አሪፍ የሚባል ፊቸሮች አሉት። ባትሪውም በዛው ልክ በጣም አሪፍ የሚባል ባትሪ ነው ያለው። ከሊኖቮ ባለፈው ካያችሁት ቪዲዮን ከሱ በጣም የተሻለ እጥፍ የሚባል ባትሪ ነው ያለው። ይህንን ኮምፒውተር ታዲያ ምን ታስባላችሁ የሚለውን ነገር ኮመንት ላይ ያሳውቁኝ። በጣም አሪፍ ኮምፒውተር ነው ብዬ አስባለሁ። ለመግዛት እያሰባችሁ ነው? በአጠቃላይ ያለውን ነገር ኮመንት ላይ ያሳውቁኝ። ምን እንደምትሉ ማወቅ ፈልጋለሁ። መቻችሁ ፔስ